እዚህ አጋጣሚ እንግዲህ የምግብ ወንድሜ ነበር የጋበዘን ሐኪም ቤት ወስደውን በዛው ብቻ በጣም ነበር የሚጣፍጠው ደስ የሚለው። ክፉህን አያሰማኝ የኔ ወንድም ወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? በጣም ናፍቃችሁኛል። እንግዲህ ያው የዩቲዩብ ቻናሌ ላይ ቪዲዮ ከፖስትኩኝ በጣም ብዙ ጊዜ ሆነኛል። 3 ወር 4 ወር እንደዛ አካባቢ ለሆነኝ ነውና በጣም ነው የናፈቃችሁኝ። ቪዲዮ መስራት ፈልጋለሁ፣ ነገር ግን ቪዲዮ ለመስራት አልተመቸኝም። አንደኛ ጥሩ ስሜት አልነበርኩም፣ ሁለተኛ ትንሽም የሆነ ደቆስቆስ ያረገኛል ያማምመኝ ነበርና የቪዲዮ ፖስት የዛን ሰዓት የሆነ ብቻ አላውቅም ጥርሴን ማሞኝ ነበረ። ከዛ እንደገና መልሶ ሲሻሻለኝ ሌላም ነገር አልሐምዱሊላህ ሁሉም ነገር አልፎ ብቻ ግን ዛሬ ላይ መጥቻለሁ። ከዚህ በኋላ እንግዲህ አልጠፋም። ብሻውም ፍትፈታ ሆነ ብሻው እንግዲህ ድራማ የሆነ ነገር ብቻ ይዤላችሁ መጥቻለሁ ኢንሻአላህ። ከዚህ በኋላ ቪዲዮ ለመፖስት እንግዲህ ያው ተዘጋጅቼ ነው ማለት ነው የመጣሁት። ፖስት አለሁኝ መጣለሁኝ። እንግዲህ አስተያየታችሁን እየጻፋችሁልኝ ታበረታቱኛላችሁ። እንደምታበረታቱኝ ባለሙሉ ተስፋ ነኝ። እንግዲህ ብዙ አዲስ ነገር አለ። አኑም አይቼዋለሁ፣ ሀገሩ ገብቷል። ማሻአላህ አላህ እንኳን በሰላም ሀገር አበቃ። አኑዬ በጣም ደስ ብሎናል። እንኳን ገባህ ማለት ነው። ያው ከባድ ነው ሀገራችን። የምሰራለን ቪዲዮ በጣም ብዙ ጠቃሚ ነገሮች እያሳየን እናመሰግናለን። ይሄን ወንድም በዛ አጋጣሚ ማለት ነው ያው አብረን ስንሰራ ስለነበረ ለዛ ነው ያስታወስኩ ማለት ነው። እና ቤተሰቦች እንግዲህ እኔም አዲስ ነገር ይዤላችሁ እመጣለሁኝ በቅርብ ቀን በቅርብ ጊዜ ማለት ነው። አዲሱ እንግዲህ በጉጉት እንደምትጠብቁ ባለሙሉ ተስፋ ነኝ። እስከዛው ድረስ ዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አንቀሳቅሱልኝ። በነገራችን ላይ ዩቲዩብ ቻናል ካልፖስታችሁበት ከተዋችሁት ይተዋችኋል። እኔ ስለተውኩት ሰዓቱ በጣም ቀንሷል። ሰብስክራይቡ እንኳን ያክል አልቀነሰምና ሰዓቱ ቀንሷል። ሁሉም ሞኔታይዙ በቀንቱኑ ሁሉም ነገር ወርዷልና አበረታቱኝ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።